ዛሬማ ይሄ የዩኒቨርሲቲ ተማሪ ሁሉ ምን ማለት ጀምሯል መሰላችሁ? በብልሃት እየዞረ ፌስቡክ ለፌስቡክ ሲያውደለድል ሳያጠና ይከርምና ፈተና ሲቃረብ ሰይጣን አለብኝ ብሎ መጮህ ይጀምራል። ኋላ ጸበል ይሄዳል። ውሸቱን እዚያዳ ማነ እኔ ሰይፉ ጨንገር ነኝ። ማነ የደገመባት ጎረቤቷ አይተጋብ ነው ብላክ አይተጋብ ብታጠኑ አይሻላችሁ እናንተ ሰዎች? ማጥናት ሲያግን ጊዜ አጋኔን ያዘኝ ምናምን ትላለህ። አጥኑ እኔ እያጠናሁ አጥንቼ ነው የተማርኩ። እንግዲህ እኔን አይዘኝም ጋኔን። እንዴት ትቀልዳላችሁ? ወይስ እኔ ቅዱሱኛ ይመስላችኋል? አይደለሁም። እንደናንተ ያለው ኃጢአተኛ ነኝ። ለምንድን ነው ታዲያ እኛ የቄስ ተማሪዎች ስናጠና ጋኔን የለም እንዴ? ነው ከተማ ነው ያል ሰይጣን ሞልቷል እኮ ያ። እንደውም ጀግናው ነው ያለ። ደህናው አጋንንት እንደውም ያለ በገዳምና በትምህርት ቤት ነው። ለምን ሌባ የሚፈልግ ወርቅ ያለበትን ነው ጠጠር ያለበትን። ስለዚህ መልካም ነገር በስቶ ከሚደረግበት ሰይጣን አንዳንዴ ውሃለ ሚስቱ ስትነዘንጠው እንደው ገዳሜን እጄ ላቀቅሻለሁ ይላል። ከዚያ ደግሞ ዋናው ቀንዳሙ ጋኔን የሚጠብቅ ጌታዬ። ከዚህ ያላሸነፍከውን ሰይጣን ገዳም ገብተህ የምታሸንፈው እንደ እዚህ ቻል ዝም ብለህ እሷን ቻል ዝም ብለህ ችሎ መኖር ነው መድኃኒቱ። ሴቱም እንደዚያው ማለት ነው። ባሎቻችሁ ሲነዘንዛችሁ ገዳም ሄዶ መግባት አይደለም። ልንገራችሁ፣ አንድ ቦታ ያላሸነፋችሁትን ሰይጣን ሌላ ቦታ ሄዳችሁ አታሸንፉት። ጌታችን መድኃኒታችን ኢየሱስ ክርስቶስ ቆሮንቶስ ያሸነፈውን ሰይጣን ቀራንዮውም አሸንፎታል። የሆነ ቦታ የፈተነንን ሰይጣን እዚያው አሸንፈነው ነው መሄድ ያለብን። እና ማጥናት መጽሐፍ ምን ይላል መሰላችሁ? እምከመረከብከ ቀለመ ጸዋገ ተማያየ ጥድቤሁ አሰርተ ወክልኤተ ጊዜያተ። ጠማማ ቀለም ከገጠመ 12 ጊዜ አጥና። ስንት ጊዜ አጥና? 12 ጊዜ አንድን የትምህርት ክፍል አጥናውና እስቲ የዛን ጊዜ አጥኖት የሚያውቅ። እናንተ ዝም ብላችሁ አይምሯችሁም ተጎድቶ ቅድም እንዳልኩት ስለማትጸልዩ ስለማታመሰግኑ እኔ ተደጋጋሚ የምናገራታለች። ይቺ የገጠር ከተሞች አካባቢ የምትገኝ ቴሌቪዥን አለች፣ ሚወታ የምትባል 14 ኢንች ቴሌቪዥን አለች። እና እሷ ቴሌቪዥን ቪሲዲ ነው ዲቪዲ ነው የምትሉት አላውቅም፣ ራሳችሁ በሉት። እሱን አስገብቶ ብዙ ሰዓት ስለሚያጫውቷት ፕሌይ ሲሏት ኖ ሲግናል ነው የምትለው። ኖ ሲግናል ትላለች፣ ወይም ኖ ዲስክ ትላለች። እንደዚያ እና አሁን የዚህ ዘመን ተማሪ አይምሮ በፌስቡክ ወሬ ስለሞላ ሊያጠና ሲል ኖ ሲግናል ይለዋል ጭንቅላቱ ማለት ነው። እዚያ በኋላ ይተኛል። መተኛት ነው። ምክንያቱም አስቀድሞ ወሬ ሞልቶታል። አንድ ጌታ አንድ ባሪያ ለሁለት ጌቶች ሊገዛ አይችልም። ለወሬም ለክፋትም ለፖለቲካም እንዲሁ የማይሆንልን ሁሉ ገብተን መፈትፈት ይገርማል እኮ። ሀሳብ የሚሰጠን አንወድም እንጂ ሁሉም ቦታ ላይ ገብተን ግን ሀሳብ እንሰጣለን። ሁሉም ቦታ ላይ ወጥነን እኛ። ስለዚህ በሞት እላችኋለሁ እንደ በገና ሰውነታችን ወጥረን እንትጋ። እስኪ እንደ በገና በሉ። ምን እንበል ነው? እንትግታ። ተግተን ሰውነታችንን አስጨንቀን መከራን ተቀብለን። ለምን ከተባለ እስመ ፍቅረ ክርስቶስ ያገብረን ወዘልፈ ንጸውር ሞቶ ለክርስቶስ በስጋነ። የክርስቶስን ሞቱን ተሸክመን እንዞራለን በሚሞት ስጋችን። ቅዱስ ጳውሎስ ለምን ስትሉት እስመ ፍቅረ ክርስቶስ ያገብረን ናጥብ ውስተ ዝንቱ ሁሉና። ክርስቶስን መውደዳችን እንዲህ እንድንሆን አደረገን አለ ቅዱስ ጳውሎስ። ምን? በትጋት እንድንኖር። አንዳንድ ሰው እንዲህ ይላል ዝም ብሎ የእግዚአብሔር መንግስት በኃይል እንጂ በቃል አይወረስም። ማንም ትምክቴን ከንቱ አያድርግብኝ። በኢየሱስ ክርስቶስ በአፉ አምኖ የመሰከረ ሁሉ ይድናል። ወኛቱን ወዳጅ ቅዱስ ጳውሎስ እንኳን